ጥገና ላይ እንግዲህ ትልቁ ፈተና መለዋወጫ እቃ ማግኘት ነው። እኛ ጋር ግን በስፋትና በብዛት ታገኛላችሁ። ደውል ማድረግ ነው ከናንተ የሚጠበቀው። እንግዲህ በዋናነት የሚበላሸው የአናሎግ ፓርቶች ናቸው። እንደምታዩት ሴንሰር ሊበላሽ ይችላል። የአናሎግ ቆብ ወይም እቺ አናቷ ሊሰበር ይችላል። እነሱን ከኛ ጋር ታገኛላችሁ። ሌላው ደግሞ እንግዲህ የኮንዳክቲቭ ፊልም ችግሮች ሊያጋጥሙ ይችላሉ። ይሄ እንግዲህ በዋናነት ጆይስቲኩ እየረገጠ ግን ሲግናል የማያነብ ከሆነ በዋናነት የኤሌክትሪክ ላይን ችግር ነው የሚሆነው። ይህ የኮንዳክቲንግ ፊልም አክሰሰሪ እኛ ጋር አለ። በተጨማሪ ደግሞ የጎሚኒ ችግር ሊያጋጥም ይችላል። ይሄ ደግሞ በተኖቹ አረግጥም የሚሉ ከሆነ ነው ወይ ደግሞ ረግጠው የሚቀሩ ከሆነ የጎሚኒ ችግር ነው የሚሆነው። ሌላው በትክክል መረጃ የማያስተላልፍ ከሆነ ይህ የመረጃ አስተላላፊው ዳታ ኬብል ወይም ባስ ላይን የምንለው የእሱ ችግር ሊሆን ይችላል። እሱንም በብዛትና በጥራት እኛ ጋር ታገኛላችሁ። የሴንሰር ችግሮች፣ የአናሎግ ሙሉ ለሙሉ ቅያሪ ችግሮች፣ ባትሪ፣ ሚኒቦርድ እና ሌሎችን ጨምሮ የሁሉንም የጆይስቲክ አክሰሰሪዎች ከተሟላ ጥገና አገልግሎት ጋር እንሰጣለን። ስሊክ ጌምስ ላብ መገናኛ መተባበር ህንፃ 4ኛ ፎቅ ብቅ ብላችሁ ይሄ ነገር እንዴት ነው እንዴት ይሻላል በሉን። ፕሮፌሽናል ከሆነ መስተንግዶ ጋር እንጠብቃችኋለን። በዩቲዩብ ቻናላችን ላይ ሰፋ ያሉ የሜንቴናንስ የሶፍትዌር እና የተለያዩ የጌሚንግ ኢንዱስትሪ ቪዲዮዎችን ይዘን እየቀረብን ነው። ይመቻችሁ።